ገጻቸው በመታከት ዳምኗል። አይኖቻቸውን ቡዝዝ አድርገው ፊት ለፊታቸው የሚነታረኩትን የልጅ ልጆቻቸውን በአርምሞ ሲያዩ ከቆዩ በኋላ አይ አለመታደሌ ብለው በረጅሙ ተነፈሱና እያዘገሙ ወደ ኩሽናው ዘለቁ። ተንበርክከው የምድጃውን እሳት በእፍታ የሚታገሉትን ባለቤታቸውን በጨረፍታ ቃኝተው አለፉና መደቡ ላይ በቁማቸው ወደቁበት። አብዬ ቢምርና እመይቴ አልጣሽ በስተርጅና የልጅ ልጆቻቸው ሞግዚት ሆነው የአፍታ እረፍት የሰማይ ያህል እንደራቃቸው ውለው ያድራሉ። የመጀመሪያ ልጃቸው 2 የ4 ዓመት መንታ ልጆቹን፣ ሁለተኛዋ ልጃቸው ደግሞ እህል በአፏ ከሌለ አርፋ የማትቀመጠዋን የ2 ዓመት ልጇን ጥለውባቸው ወደ አጨዳ ይሄዳሉ። እመይ አበይ ደህና አድራችኋል? እነሱ ልጆይን ፍቀዷቸው ወደናል ይሏቸዋል። ዛሬም እንደወትሯቸው 3ቱ ህፃናት የወላጆቻቸው ዳና ከመጥፋቱ እየተፈራረቁ ጎጆይቱን በአንድ እግሯ ያቆማት ጀመር። መንትዮቹ ፍቅሩና ሰውነት ከውልደታቸው አንስቶ ተስማምተው አያውቁም። እንደውም የቀየው የልምድ አዋላጅ አይ ሰውነት ያኔም የእናታቸው ምጥ ሲመጣ ወይስ አይወጣ ወይ ወንድሙን ያስወጣ አናቱን በእግርና በእግሩ መሃል ደፍጥጦ ይዞ ብርሌ ያስመስሎት ቀረ፣ ይሄው አድጎም አልተወው ይላሉ መንትዮቹ ሲጣሉ ባዩ ቁጥር። ረፋዱ ላይ እመይቴ አልጣሽ ያቀጠኑትን ሊጥ ተሸክመው ወደ ምጣዳቸው አቀኑ። ሊጡን በኩባያ እየጠለቁ እንደ ረሃብተኛ ልጅ ሆድ መሃሉ አይጎደጎደው ምጣዳቸው ላይ ያፈሱትና በክብ ቅርጽ በተሰራው የጣውላ ማለስለሻቸው ዙሪያውን አለብሷታል። እንደ ሽማግሌ ጥርስ ዙሪያው የተፈረካከሰ ሙግዳቸውን አንስተው ምጣዳቸውን ከመክደናቸው ሰውነት ሲከንፍ መጥቶ ሊጡ ላይ አንድ ጆግ ውሃ ይሞጅርበትና ይሮጣል። የ80 ዓመት ጉልበታቸው አሯሩጦ መያዝን ባይፈቅድላቸው ሃይ 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 ምና እንዳች አልተሰበብ ያጥለቀልቅህ ብለው ረግመውት ወደ ሊጡ ይዞሩና አይ አለመታደሌ ብለው ከጎን ያለው ምድጃ ላይ አብሲት ሊጥዱ ገለባ መማስ ይጀምራሉ። ከእሳት ጋር ሲታገሉ አልፈዋቸው ከመደቡ የወደቁትን ባለቤታቸውን እየቃኙ የተንከሲስ ሊጡን አቅጥኖ አፈር አልብሶኛ እያቢምር አብሲት እስክጥል ማታ ከድኛ ኖርኳት ሞሳባ ጨላለች በሳህኔቱ ይሁዱ ጓዳ እሷን ይቅመሱ ይቆዩኝማ ብለው አባብለው አስወጧቸው። አያቢምር በጋሬጣና በእንቅፋት ጥፍሮቻቸው የወለቁ እግሮቻቸውን እየጎተቱ ወደ ጓዳ አቀኑ። መሃል ወለል ላይ ትንሿ የልጅ ልጃቸው በሁለቱም ጉንጮቿ ሞልታ የምታኝከው ባቄላ መፈናፈኛ ሳጥቷት በጭንቅ ስትካት አገኟት። ከ60 ዓመት በላይ ሞፈር የታዘዘለት እጃቸውን ወደ ማጅራቷ ሰደው መሬትን ባፍንጫዋ አስልሰው ካቃኗት በኋላ አራ ፈሩም ቢዩ ቺ መጋዣ ልጅ መጋዣ ሲሉ ተራግመው እመይቴ አልጣሽ የጠቆሟቸውን ሳህን ሲያማትሩ አጠገቧ እርቃኑን ተቀምጦ አዩት። እጆቻቸውን ወደ ላይ ሰቅለው አይ አለመታደሌ ካሉ በኋላ እንዳመጣጣቸው እያዘገሙ ወደ ባለቤታቸው ተመልሰው መደቧ ላይ ተቀመጡ። እንጀራና ወጡ ተዘጋጅቶ የምሳ ወጉ ከደረሳቸው በኋላ አያቢምር ከልብ ወዳጃቸው ጋር ሊያወጉ ወደ መንደር ዘለቁ። እመይቴይቱ ግን ቁሞ በመዋል የተብረከረኩ ጉልበቶቻቸውን ታቅፈው እሳት ያሟሸሻቸው አይኖቻቸውን ከመክደናቸው እዛው ኩሽናው ወለል ላይ እንደተጋደሙ የልጅ እንቅልፍ ወሰዳቸው። ለአፍታ ካሸለቡ በኋላ ከአለት የከበደ አንዳች ነገር ጆሮአቸውን ሲጫናቸው እየጮሁ ተነሱ። ዙሪያቸውን እየተፈራረቁ ከሚስቁት 3 ህፃናት ጋር እላያቸው ተበግራ የቆመችውን ጥጉዋን አህያቸውን እያባረሩ የተረገጠ ጆሮአቸውን በሻሻቸው ጥፍንግ አርገው አስረው እየያቸውን ያወርዱት ጀመር። ፍቅሩ ፈገግታው ከገጹ ሳይጠፋ እየተጠጋቸው እመይ ሰውነት እኮ ነው ኩሽናውን ከፍተን አህያይትን እናስገባትና ምጣዱን ትስበረው ያለኝ አለ ወንድሙን በስርቆሽ እያየ። ይሄማ ቢሆንለት በተኛሁበት ቢገለኝ ነበር ደስተው፣ ምን አንተ ዝም ያልከው እንግዲያ አሉት። አፍርጨ ነው ምጥልህ እያለኝ አላቸው። ፈርጠህ ቅርበለው እንዲያምቧይ ከማለታቸው በተረገጠው ጆሮአቸው በኩል አንዳች ነገር ጭው ሲልባቸው ታወቃቸው። አመሻሽ ላይ ተረኛው እረኛ ታሪኩ እመይቴ አልጣሽ ከብቶይን አምጥቻቸዋለሁ አስገባቸው ብሎ ጮኸና ምላሻቸውን ሳይሰማ ወደ ሌሎች ባለከብቶች አቀና።
አህያ ቢምር ከዋሉበት ወግ ሲመለሱ መንትዮቹ እንደወትሯቸው እየተነታረኩ፣ ትሁንም ከምሳ አትርፈው የከደኑት መሶብ ላይ ለብቻዋ ሰፍራ እየታገለች፣ ከብቶቹም የጎረቤቶቻቸው ማሳ ላይ ሲምነሸንሹ አገኟቸው። ከብቶቹን ከበረታቸው ጨምረው ባለቤታቸውን መጣራት ጀመሩ። አልጣሽ፣ ኧረ አልጣሽ፣ ኧረ ምኑ ገባሽ እያሉ ዋናውን ቤት ቆጡ እንኳን ሳይቀራቸው አሰሱት። እየተጎተቱ ወደ ኩሽናው ሲዘልቁ እመይት ያልጣሽ እጥፍጥፍ ብለው ተኝተዋል። አግ የደረባኑ መልአክ! ምን አልጣሽ ምን አስርና ከእንጀራ አወጣሁ ብለሽ ነው ምኝታ? አረጌኔቱ ወይዘሮ ብለው እላያቸው ላይ ጣል ያደረጉትን ኩታ ሲገልጡት አጸድ የመሰለው ሻሻቸው በደም ርሶ የጆሮ ግንዳቸውና የአንገታቸው ስር የደም ድልህ ተጋግሮበት አገኙት። ያዩትን ስለተጠራጠሩ ኩታውን ወደ ነበረበት መለሱና አይኖቻቸውን ማሻሸት ጀመሩ። ፍቅሩ ሲበር መጣና አበይ ይሄ ሰውነት እኮ ነው እመይን በተኛይበት ጥጉቢትና አስረገጣት። ጥሩ ውሃ ስጪ ብዬ ብጠራት አኩርፋ ነው መሰል አልሰማኛለች። ናማ አንተ ስጠኝ አለ። የእመይት ያልጣሽ ቀብር ላይ አንድ ወዳጃቸው እንዲህ ሲሉ ሙሾ አወረዱላቸው። አንቺ የኔ ጉልበታም እንዲህ ነበርሽ ወይ? ከእንጀራው ጥተሽ ማረፍሽ ነው ወይ? አንቺ ተደከመሽ እኔ እጋግራለሁ፣ ጠጅሽን ያሉ እንደው እንዴት አደርጋለሁ? ቀና በያልጣሽ ቅጅልኝ ከጠጁ፣ የጠላሽ አይጠፋም ሞልቷል የልጅ ልጁ።